ነገ ልጁ ደህና እየሆነና ወደ ጤናው እየተመለሰ ያለ ልጅ አምጥተህ ሰጥታቸው ከነሱ ጋር አገናኝተህ ድጋሚ ልጁን ወደ ኋላ ነው የምትመልሰው። ይሄ ልጅ ያለ አትሰማም ነው ያደረጋችሁ ያላችሁ ነገር ጣት አብሮ መሄድ ይችላል። አብሮ ስለመጣ ምን ይሆናል? ዋናው ነገር ከእናንተ ጋር እንዳይገናኝ ነው አይደል? ፖይንቱ ልጁ ደህና እስኪሆን ድረስ እናንተ ማግኘት የለበትም። እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርጋለን? ዴቭ አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ በቃ ህይወቱ አደጋ ላይ ነው። አብርሃም ይሄ ቪዲዮ የሚደርስ ከሆነ በደንብ አዳምጠኝ። ምንም አይሆንም። እዚህ መቶ ምንም አያደርግም። ለሱ ምንም ጥሩ ነገር የለውም። ምንም ነገር ደግሞ አሁን ላይ ከጤና የበለጠ ምንም ነገር ጥሩ ነገር የለው። ክላሽ አያደርግም፣ አይጋጭም። እዚህ ጋር ምን እያሉ ነው? ጉዳዩን ትላልቅ ሰዎች ናቸው። ምን እንደሆነ እንኳን አናውቅም። ብቻ ግን አብርሽን ይዛችሁ ትንኩታ ብለናል። ለምን እንደሆነ እንኳን አያውቁ። ለምን እንደሆነ እንኳን ሳያውቁ ይሄ ልጅ ታሞ ወይም ዘከቡት ተጀረ ካልመጣ ብለው ጎሮ ይቆም። አሁን ደግሞ እዚህ ጋር ደግሞ በጣም ነው ደስተኛ የሚሆነው እሱ አይደለም። አንተ ራሱ ደስተኛ ትሆናለህ። ጉዳዩን እናውቃለን ነው አይደል? ምንድነው ሁለተኛ ቶር የሚወራው? ደምጠኛ ልጅ እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ያ ተሳክቶላችኋል፣ ፈቅዳላችኋል። አንዴ ዴ ማሰጥ ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾችን ከመሸ ቢሆን እንግዲህ አንዳንድ ነገሮችን ሞክሬ ከዛም በኋላ እንግዲህ ማድረግ የምችለውን ነገር ያው ወደ ሚዲያ ወደ እናንተ ገማጡትና እናንተም ደግሞ አሁን እናንተ ተበበር እንፈልግበት ሰዓት ላይ ነው የሚገኘው። ተመልካቾቻችን እንግዲህ አሁን ከናንተ በደንብ እንፈልገው አንዳንድ ነገሮች አሉ። የምችለውን ያህል ሞክሬያለሁ። ቡዜ ጋር ምናምን ነገር ለመደወል ሞክሬ ነበር። እንደዚሁም ደግሞ የዳዊትንም ስልክ አግኝቼው ሞክሬያለሁ። ምናምን የዳኒም ስልክ እየሰራ አይደለምና አሁን እናንተ ተበበር እንፈልግበት ሰዓት ላይ ነው። ምን ታደርጉልኛላችሁ? እናንተ በደንብ ቪዲዮ ላይክ ያደረጋችሁ በደንብ ሼር ያደረጋችሁ እነሱ ጋር እንደዚሁም ደግሞ ባለፈው እንዳልኳችሁ ቡዜም አይታው ምን እንደውላልኝ ምናምን ያወራንበት ነገር ስለነበረ አሁን ላይ ይሄ ነገር የሚባለው ወይም ደግሞ የተረጋገጠ ነገር ባይኖርኝም ብዙ ጥርጣሬዎችን እንደዚሁም ደግሞ አንዳንድ ሰዎች እየጠቆሙኝ ነገር እንዳለ አብርሻ ይሆቱ ወይም ደግሞ የሱ ነገር አደጋ ላይ የሚገኝበት ታይም ላይ ነው የምንገኘውና እንግዲህ ዛሬም ተለቀቀው ቪዲዮ ካሳየኝ በኋላ እኔ ካገኘሁት ጋር ብዙ የሚገናኝና ብዙ የሚቀራረብበት መንገድ ላይ ስላለ መደረግ ያለበት ነገር ምንድነው ብዬ አሰብኩና እንግዲህ ስልክ ለመደዋወል ሞከርኩኝ። እንደዚሁም ደግሞ አንዳንድ ጥያቄዎች እየፈጠሩብኝ ያሉ ጉዳዮች ስላሉ በእነሱም ዙሪያ ከእናንተ ጋር ለማውራት እንደዚሁም ደግሞ ቡዜ ጋርም ደውዬ ነበር ለመጠየቅ ማለት ከዚህ ፐርፐዝ ሊታሰበ የነበረው ወደዛ እንድትሄድ ወደ ቤተሰቦቹ ጋር እናትና አባቱ ጋር እንዲሄድ ነበር። ወደዛ ሊሄድ አልቻለም ማለት ቪዲዮ ላይ እንደተረዳሁት ከሆነ ጋሽዬ ጋርም ሲደወላቸው ጋሽዬ እንዳልመጣና ወደ ጋሽዬ ጋር እንዳልደረሰ እንደዚሁም ደግሞ እኔም ብዬ ያልኩኝ ነበር ደርሶ ቢሆን ኖሮ ቪዲዮ ይዙልን ነበር፣ ቪዲዮ ያሳዩን ነበር ሲገናኝ ምናምን ነገር አልሄደም። ይሄ ልጅ ታዲያ የት ነው ያለው? አንድ አብረሽ። ሁለተኛ ደግሞ ትናንት ደግሞ ኤፍሬምን አይታችሁታል። ደግሞ ትናንትና ቪዲዮም ላይ ያላችሁ አይታችሁ አብዛኞቻችሁ ሰዎችም ሶፊያ ተረዳህን ነበር። አሁን ነው እንግዲህ በደንብ ተረዳህን እያላችሁ ነበርና ኤፍሬም በእንደዚህ አይነት ሁኔታ በጣም ተናዶ ነበር የወጣውና ዛሬ ደግሞ በሌላ ቪዲዮ ከሩታ ጋር ተስማምቶ ምን አረጋ ብሎ ምናምን መጣ። ብዙ መጠራጠሩ ነገሮች እየተፈጠሩ እንደዚሁም ደግሞ ያገኘን ያለው መረጃ ደግሞ ላይክ ኤፍሬም የሆነ ነገር ሲራ ወይም ደግሞ የሆነ ነገር እንዳሰበ እንግዲህ መረጃዎቹ ወደዛ እያመሩ ነውና አብሬሽን አሁን ወደዚህ መምጣቱ በተለያየ ነገር እነሱ አመጣው ምናምን ሰርፕራይዝ ምናምን የተለያየ ነገር ሊሉት እንደሆነና ግን ከዛ ጀርባ የታሰበ ነገር እንዳለ ደርሰንበታል። አሁን አብሬሽ እንደምንም ብለው ወደ ቡታጅራ ወስዶት ነበር ቤተሰቦች እንግዲህ ቡዜና ዳዊትም እንደምታዩት አንድ ጥያቄ የሚፈጠርብኝ ነገር አልተገኘም። እንትና ጋር አልሄደም፣ ጋሽዬ ገና ወይም ደግሞ እናትየው ጋር አልሄደም። እሱ እንዳለ ሆኖ ሲቀጥል ደግሞ አሁን እነ ኤፍሬም እና ሩታ ወደዚህ ላይ መጡት ፈልገዋሉ። ለምን ትላልቅ ሰዎች ምናምን በሚል ምክንያት ወይም ደግሞ ሰርፕራይዝ አድርገው ከዛ ጀርባ ግን ያሰቡበት ነው። በጣም የተዘጋጁበት ያለው ነገር እንግዲህ ከቅርባቸው ሰዎች ደርሰውናል። ምንድነው የሚለው ነገር እያንኑ ነገር ቪዲዮን እያሳዩዋችሁ እያንኑ ነገር በደንብ የመስረዳቸው የሚሆነው ወደ ቪዲዮ ውስጥ እንግባና ምንድነው የታሰበው የሚለው ነገር በደንብ አሳያችኋለሁ። ከመጀመሪያው እስከ መጨረሻው እያንኑ ነገር በደንብ ተትኛል ማስረዳችሁ። እናንተ አሁን ላይክ አድርጌ ሁላችሁ
እንደሰራው ሰሩትና ይሄን ቪዲዮ ላይክ ያደረጋችሁ እነ ቡዜን ወይም ደግሞ እነ ዳዊት እንዴት ፈልጋሉ ስልካችሁ እየሰራልኝ ስላልሆነ ቢያንስ መች እንደሚመጡ አላውቅም። ቢያንስ ከነገ እኮ ሊያበሩት ይችላሉ። ከዛ በፊት ግን እነ ሩታ ወይም ኤፍሬም እጅ ከገባ በኋላ ወይ ታሰበው ወይም ደግሞ እኛ ልንደርስለት ካልቻለን በኋላ ከሚሆን አሁን ቪዲዮ እንዴት ፈልጋሉ እንደዚሁም ደግሞ ምን ችሎና እየሞከሩ ነው። እዛም ደግሞ ሰዎቹ ነበሩ ብቻ እስቲ የሆነ ነገር የተፈጠረ ነገር ነበረ። ሶ እስቲ ቪዲዮ ደግሞ እያየነው ደግሞ የምንተነተልላችሁ ነው የሚሆነው። ወደ ቪዲዮ እንግባ። ትናንትና ወደ ቡታጀራ ልሄድ ነበር። ሩታ ግን በአንዳንድ ምክንያት መልሳኛለች። ያው ላሴራችሁ ሴራ ነው ምክንያቱም አጥጋቢም ባይሆንም ግን ያው ሩታን መስማት ግዴታ ስላለብኝ እንግዲህ አልኩኝ። እስካሁን ግን ደግሞ መሄድ አይቀርም። አረብታ እንሄዳለን። መሄዳችን ኦፍኮርስ አይቀርም። ነገር ግን ላይክ እንዴት መሰለክ ነገሮችን ተረጋግተን አስበንበት ነው መሆን ያለበት። እንደዛ ስላመንኩኝና ስላሰብኩኝ ነው አንተ የሚቀርኸው እንጂ እውነት አላመንክበትም። ያው አምኜበታለሁ። ኖርማል ነው። ያላወኩት ነው ወይም ደግሞ ያልሰማሁት ነገር ዛሬ ሩታ አዲስ ነገር ነግራኛለች። እሱ ምንድነው ካላችሁኝ ነገ አብርሽ የሚመጣበት ትልቅ የሆነ ምክንያት አለ። እዚህ አዲስ አበባ የሚመጣበት ትልቅ የሆነ ምክንያት አለ። እሱ ምክንያት እኛም አላወቅንም፣ ግን ደግሞ ግዴታ መምጣት እንዳለበት ተነግሮናል። በሩታ በኩል ነው የተነገረን። ስለዚህ ያ ነገርም እንድሰማትም ወይም ደግሞ እንድረዳት አድርጎኛል። ግን ደግሞ አሁንም ቢሆን ሀሳቤን አልለወጥኩኝም። አብርሃም ግዴታ መምጣት አለበት ባይኔ። ዴቭና ዳኒን ጠርተናቸዋል፣ እየመጡ ነው። እኔ አሁን ላይ በጣም ደግሞ የሚያበሽቀኝ ነገር አሁን ከጤናው የሚበስ ጉዳይ አለ ወይ ነው። አሁን ላይ ከሱ ይበልጥ የሚያስጨነቀን ነገር ምንድን መጥቶ ነው? ምንድነው ማለት ይሄ ያሰቡት ነገር አለ፣ በደንብ የተዘጋጁበት ነገር አለ እንጂ አሁን ላይ ምንድነው የሆነ ነገር ታስቧል ምናምን ነገር እንትን ነው። ይሄ ሌላ ነገር ነው እንጂ ከጤናው ጋር የተያያዘ ጉዳይ አይደለም። አሁን ላይ የታሰበለው ነገር ከጤናው ጋር የተያያዘ ነገር አይደለም። ኢቭን እነሱ እንኳን በስትክክል ያላጣሩት ነገር ያላወቁት ይሄ ነው ብሎ እንኳን ያላወሩት ጉዳይ እኮ ነው። ምንድነው ጉዳዩ? የሆነ የታሰበ ነገር አለ። ትላልቅ ሰዎች ናቸው። ምን ይሄ ልጅ እንግዲህ ወደ ጤናው እንዲመለስ ወደ ሕክምና እንዲሄድ ምናምን ነገር ከቤተሰቡ ጋር ተደርጎ ምናምን ወደ ጤናው ሊመለስበት ያለበት ሁኔታ ላይ ነው። ይሄ ልጅ አሁን ከራሱ ጋር አይደለም። ስለዚህ አሁን መቅደም ያለበት ዋናው አንደኛው ምክንያት የሚሆነው ጤናው ነው እንጂ ምንም አይነት ነገር ምንም አብርሽ ሊያስደስተው አይችልም። ለምን ፎቅ ገምታችሁ ስትማ ሁሌ ለሱ ምንም ነው። አሁን ይሄ ልጅ ላይ መቅደም ያለበት ጤናው ነው። ለምንድን ያልገባችሁ? ለአንድ ትልቅ ጉዳይ ፈልገናችሁ ነው ዛሬ ጠራናችሁ። እሱ ምንድነው እንግዲህ አብርሽ ቡታጅራ እንደሆነ ነግራችሁናል። እዛ እንደሚሄድም ነበር የምናውቀው እኛ። ነገር ግን ጋሼ ጋር ስንደውል እዛ እያደረ እንዳልሆነና እዛ እያደረ እንዳልሆነ ብቻ ግን እዛ እንደሆነ እናንተም ነግራችሁናል። ያን ነገር ደግሞ ያለበትን ቦታ ማወቅ አልቻልንም። ነገ የሆነ ትልቅ ፕሮግራም አለ ለአብርሽ የተዘጋጀ ትልቅ ሰርፕራይዝ አለው። ለነገ ስለምንፈልገው ያለበትን ቦታ እንድትነግሩንና ሄደን እንድናመጣው ነበር የፈለግናችሁ። ዛሬ ተፈላጊዎች በመሆናችን በመጀመሪያ ደስ ብሎኛል። ሲቀጥል ደግሞ የአብርሃም ደህንነትና ጤና እንጂ የሚቀድመው የእናንተ ተራ ሰርፕራይዝ ምናምን አያስፈልገውም። ልጁ ገባሽ? አሁን ለሚያስፈልገው ምንድነው እሱ ደህና መሆኑ ነው የምንፈልገው። ስለዚህ የምናደላው እኛ ምንድነው ወደ እሱ ደህንነት ነው። ሲጀመርም ደግሞ ዳኒ አሁን ሩታም ይፈን ገብቷቸዋል። ሁለታችሁም ቤተሰቦቼ ናቸው አውቃለሁ። ነገር ግን ከመጀመሪያው ጀምሮ አመጣጣችሁን ሳውቀው ወይ ደግሞ አብርሽን እኔ በቃ እንደዚህ ሆኖ እያለ አሁን እንደዚህ ደግሞ ሌላ ነገር ቀምራችሁ ነው ደግሞ ድጋሚ ሌላ ነገር ቀምራችሁ ነው ወይስ በጣም በቃ ሙሉ ለሙሉ ማለት በቃ አለቀ እኮ ምንም እኮ ትናንትና ኤፍሬም ምን እያለ ነበር? ካለው ካንቺ ጋር መሆን አለበት የምታበሪኝ እኮ ተባበሪኝ ያለበለዚያ ሂጅ አመጣዋለሁ ምንም ብሎ ያዙ ልቀቁኝ እያለ ነበረ። በቃ ምንም ጉዳዩ ጤናማ ነው ምናምን ስለሱ ጉዳይ አያስጨንቀኝም። ግን ካንቺ ጋር መለየት የለበትም፣ ከሄርሜላ ጋር መሆን የለበትም። ኢቭን የጤናው ጉዳይ አላሳሰበውም። ከሩታ ተለይቶ ከሄርሜላ ጋር መሆኑን ያበሽቀው የነበረው እንደዚህ የነበረ ሰውዬ አሁን እዚህ ጋር ምናምን ነገር ቁጭ ብለው ነገር ቀምሯል በደንብ አሁን ነገር ሌላ ነገር ያሳይጓቸዋል። ሰርፕራይዝ ምናምን የሆነ ነገር አድርጎ ያሳይጓቸዋል። ጠብቁ። ከሰሞቱም ነገር ስላለ ነው የምላቸው። ከዛም ከጀርባ ጋር ታስባለሁ እንትን እናከሽፈዋለን በምንችለው አቅም። ግን እናንተ መንቃት የለባችሁም ወይ ነው እነ ዴቭ እነ ቡዜ
አሁን ትላንትና የለቀቀው ቪዲዮ ታይቷል። ይሄ ልጅ በአንዱ እንደዚህ ቅልስልስ ብሎ ምናምን ነገር ኤፍሬምን እናውቀዋለን። በእነዚህ አይነት ማንነት አይደለም የምናውቀው። እንደዚህ ረጋ ብሎ ምናምን ነገር ራሱ ሲመጣ የሆነ ነገር ማሰቡ አንተ እንደ ወንድም ራሱ አታውቀውም ወይ ነው ኤፍሬም? ኤፋን አታውቀውም እንደዛ ሙሉ አሁን ለመቅደም ያለበት ጤናው ነበር። ስለዛው ትልቅ ድግስ ተደግሶ ምናምን ነገር ታልቅ ሰዎች ምናምን ሲሉ ራሱ የሆነ ነገር ከጀርባው መሸረቡ ከበቂ በላይ ያሰበው ነገር የለም። ምንም ያቀረው ነገር የለም። ከትህትና ይጀምራል። አንተ እንደዚህ የምታወራ ሰው አይደለም። ገባህ አይደለ? እንዲህ የምትናገር ሰው አይደለም። የሆነ ታርጌት ነው አይደለም። የሆነ ነገር ባታስቡ እሱ ኤፍሬም እንደዚህ ተረጋግቶ የሚያወራ ሰው አይደለም። ገባሽ አይደለ? እኛን አግባብታችሁ ይቅርታ ዳኒ፣ እኛን አግባብታችሁ ማድረግ የፈለጋችሁ ነገር አለ። ነገሮችን ተረጋግተህ ማውራት የማትችለው እንጂ ከተረጋጋ ሰው ጋር ይፋይ ተረጋጋ ሰው ነው በነገር ላይ አይደለም። አንተ ነህ ከተረጋጋውም ካልተረጋጋውም ሁካታ የምትፈጥረው ዳኒ ነው አይደለም። እሱ እንደዚህ ሆኖ ሊያወራ የሚችል ሰው አይደለም። የሆነ ነገር ስላላችሁ ነው ዛሬ ላይ እኛ በቃ እንደዛ አይነት ሰው አይደለም። የሚያውቀው ያውቃል። አንተ እንደፈለግከው አስብት። ኦኬ አንዴ አውራ እኛ ምንም አይነት ነገር አስበናልም። ምንም አይነት ነገር ማቅደን አይደለም። በመጀመሪያ ደረጃ እኔ በአንድ ቀን እንድትረጋጋ ትላንትና ለምን ፈቀድሽላቸው ለምን እያለ የነበረ ልጅ በአንድ ቀን መረጋጋቱ ራሱ ልክ ነው ወይ ነው? አሳማኝ ነው? እንደዛ ያዝልቀቁን ጨንቆት ነበር እኮ የሆነ ነገር እኮ ከጀርባው እኮ አለ። ጭንቅ ደሱ እንደዚህ ያርገ እንድትለቂያቸዋለሽ እንዴት ይሄዳል ምናምን እያለ የነበረ ነው። በአንድ ቀን ተረጋግቶ እንደዚህ አለ እኮ ዳኒ ራሱ። ኤፍሬምን ስናውቀው እንደዚህ አይነት ማንነት አይደለም የምናውቀው። ነገር በቃ የሆነ ነገር አስባችኋል። ግልጽና ግልጽ ነው። እኔም ሩታም ዛሬ እዚህ ጋር የተገኘ ነው እናንተም የጠራናችሁ ለአብርሃም ብለን በመጀመሪያ ደረጃ ለእኛ አስበን አይደለም፣ ወይም ደግሞ ለሁለታችን አስበን አይደለም። ለወንድምህ ለአብርሃም አስበን ነው። ስለዚህ ነገ ግዴታ መምጣት አለበት። ነገ ትልቅ ነገር ነው። አሁን ምናልባት እንደዚህ እንደምታስቡት ላይሆን ይችላል። እኛም ስላልተነገረ ነው። ግን ደግሞ የነገሩ ሰዎች በጣም ትልልቅ ሰዎች ናቸው። ስለዚህ ነገ አብርሃም ግዴታ መምጣት አለበት። ሄደን አብረን ሄደን ሲጀመር አንድ ነገር ሌላ እንዳላሰብ የሚያደርገው ነገር አብረን ሄደን ይዘነው መተን አብረን እንመልሰዋለን። እሺ ጉዳዩን አላወቃችሁትም። ትላልቅ ሰዎች ናቸው እንዲመጣ የፈለጉት ምናምን ነገር ኢቭን እነዛ ሰዎች ራሱ ምን ሆኖ ነው አሁን ያለበት ሁኔታ ያውቃሉ። አብርሽ በምን አይነት ሁኔታ ስር እንደሚገኝ ያውቃሉ። ለምን እንደዚህ ማስቸኮሉ ራሱ ለምን አስፈላጊ ሆነው ምንድነው ነው በዚህ ልክ አጣራፊ ከጤናው ይበልጥ ጉዳይ ምንድነው? ይሄ ልጅ ያለበት ሁኔታ ዓለም ያውቅ ሙሉ የሚመሰክርለት ነው። ጤናማ አይደለም። ስለዛ እሺ እናንተ ራሱ አይደላችሁ ምሽን በለው እናንተ ቀር አይደለም። እስቲ እኛ ጻን ልጆች እናንተ ያላቀራችሁበትም ሲጀምር በአንድ ቀን ትናንት እልል እያልክ የነበርክ ልጅ ዛሬ ተረጋግተህ ምናምን ነገር ለአብርሽ አስቤ ነው አስትል እኛ እዚህና ጅል ነው ምን መስለው ወይ እሺ ሆነሽ በቃ እናንተ ሻርላችሁ ምናምን ሌላ ሰዎች ናቸው። እነዛ ሰዎች ራሱ አሁን ላይ ምን አስበው ነው ማለት አብርሃም ያለበት ሁኔታ ካሉ በእምነት እንዴት እየሆነ እንደሆነ ያወቁ አሁን ላይ አብርሽ ካልመጣ ካልሆነ ሞቼ እንገኛለሁ የሚሉበት ምክንያት ምንድነው? ሲግልጽ አድርጉልን። ይሄ ስለዚህ ደግሞ እናንተ ራሱ ጉዳዩን ላታውቁት ምን እንደሆነ እንኳን ሳታውቁ ነው ልጁ እየታከመ ወይም ደግሞ ወደ ጤናው ሊመለስ እየሞከረ ያለ ልጅ ካላመጣችሁ ብላችሁ ጎሮሮ ይምቆሙት ጉዳዩን እንኳን እናቀም እኮ ያላችሁ እኮ ነው አይደል? ጉዳዩን አታውቁ። ጉዳዩን ማታውቁ ከሆነ ለምንድን ነው በዚህ ልክ ልል እያላችሁ ያላችሁት? ካልመጣ ሞቼ ይገኛሉ ለምን የምትሉት? ሰው ታውቃላችሁ እንጂ ገና በማታውቁ ሰዎች ትላልቅ ሰዎች ስለደወሉ ብቻ ይሄ ልጅ ካልመጣ ቡታጅራ ነው ያለው አዲስ አበባ ካልተገኘ በላችሁ እንዲጎሮሮ ላይ መቆም ምንድነው? ፕላስ ደግሞ እነ ዳዊትም ጉዳይ በጣም ያበሸቀኝ ነው ያለው። ይሄ ልጅ ወደ ጋሽዬ ጋር ወደ ቤተሰብ ጎብርናትና ሊሄድ ነበር አይደል? እስካሁን አለመገናኘቱ ለምንድን ነው? ምንድነው ያሰባችሁ ያላችሁ እናንተ ራሱ? ወደ ጤናው እንዲመለስ ወደ ጤናው እያረሱ ነው አልሄደም እስካሁን እዛ እንደደረሰን እናውቃለን ነው መልሳችሁት? ቡታጅራ ገብቶ እንደነበረ መረጃ ደርሶን ነበር። መልሳችሁት ካልሆነ በቃ ነው ሰው እንደሚከታተላችሁ ስላወቃችሁ እናንተ ቡታጅራ ደርሳችሁና ሳይታችሁ ምናምን ነገር ተመለሳችሁ ነው እንጂ እንዳለው ኤፍሬም ራሱ እኛም ቪዲዮ አላየንም። ጋሽዬ ጋር ሲገናኝ ተለቁልን ነበር ጠብቀን ነበር ቪዲዮ አላየንም። ሲቀጥል ደግሞ እነ ኤፍሬም ነው ተምሞ ጋሽዬ ጋር ሲደውሉ እንዳልመጣ ነው የተናገሩት። ምንድነው እየተፈጠረ ያለው? ረጃ አብርሃም በአሁኑ ሰዓት እግዚአብሔር ይመስገን
ደህና እየሆነ ነው። ገብቶሻል አይደለ? ሙሉ ለሙሉ አብርሃም ትናንትና የማውቀው አብርሃም ሆኖልኛል ማለት አይደለም፣ ግን እግዚአብሔር ይመስገን ከትናንትና እናንተ ጋር ከነበረ በጣም በተሻለ ነገር ላይ ነው ያለው። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘን ነው እየሄድን ደህና እየሆነ ነው ያለው። ተረዳኛል? አሁን ደግሞ በዚህ ሰዓት አምጥቼ እኔ ከአንተ ጋር መልሼ ቀላቀይ መልሶ እንዲመለስ በፍጹም አልፈልግም። እሺ ምን ፈለግ ታዲያ? በሰበብ ልታስመጣው ነው እንጂ ሀሳብህ እሺ። አሁን እኛ ሰበብም ሆነ ምክንያት አለ የሚፈልግ ነው። እኛ ግልጹን እኮ የተናገርን። ምኑ ነው ግልጹን የምትናገር? መቶ ከሩታ ጋር ይኖርም ወይም ደግሞ እዚህ መቶ ይቀመጣል እያልን ያለ ነው። ነገ መቶ ደርሶ መልስ ማለት ነው ራስ አለ ጋር ከኛ ጋር መቶ ማድረግ ያለበት ነገር አድርጎ ይሄዳል ማለት ነው። ሁሉ ነገር ሲካሄድ ሁሉ ነገር ሲደረግ አንተ አለ። አዎ ኦፍ ኮርስ። ሲቀጥል ደግሞ ዴቭ እኛ እየነገርን ያለው እኛ አይደለንም ይሄንን ነገር የምናደርገው፣ ሌሎች ሰዎች ናቸው የቀጠሩን። ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው። ገባ አይደለ? ስለዛ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉ እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደለ? እኛም ደህና እንደሆነ ነው የምናውቀው። እናንተም ደህና እንደሆነ ካመናችሁ ሄደን መምጣት ነው የለብን። ደህና ነው ሁሉ ተሽሏል አላልንም። ሩታ ደህና እየሆነ ነው። ተረዳሽ? ያላችኋችሁ ሰዎች እነሱም ደግሞ ወይ ፈጣሪ ያደሉ ነገ ካልሆነ እንደዚህ የሚባል ነገር በቃ የኔም ሀሳብ ይሄን ነው። ምንድነው በዚህ ልክ መጨክ እናንተ ያሰባችሁት ነገር እሺ አይደለም እንበሉሽ። ሌላ ሰው ነው እሺ እንደምትሉትም ሌላ ሰው አለበት፣ የሆነ እጁ ያለበት ሌላ ሰው አለ። በቃ የልጅ ቢመጣ አብርሽ ይጠቀማል ምናምን ነገር የፈለገ አሁን ላይ ቆይ እኔ ተመልካቾች እዚህ ጋር እንደምልስ የሚፈልገው አብርሽ በዚህ ሰዓት ላይ ትልቁ ነገሩ ምንድነው? ጤናው አይደለ ወይ ነው? ይህ ልጅ ፎቅ ተገንብቶ ቢሰጠው መኪና ምንም ቢሰጠው ለሱ ምን የሚጠቅመው ነገር ምንድነው? ወደ ጤናው ካልሆነ በቃ እያለች ያለችው ቢያንስ ከጤናው ጋር የተያያዘ ነው ራሱ ብለን እንዳናምናቸው ከጤናው ጋር የተያያዘ አይደለም እያወሩ ያሉት። ደህና ነው ሰው አብርሽ የሚጠቅመው ነገር ነው ማለት ወይ የሆነ ሰርፕራይዝ ነው ምናምን ነገር ሊሆን ነው አይደለ? በእነሱ ሀሳብ ከሆነ እንደዛ ከሆነ አሁን ላይ ለሱ አስፈላጊ ነው ወይ? ምንድን ነው የሚጠቅመው? ቢገሰቸው ተጠቅመው በዚህ ሰዓት ላይ ከጤናው ይበልጣል ወይ? ፕላስ ደግሞ እነዚህ ሰዎች ራሱ ነገ ካልሆነ እናንተ ራሳችሁ የሰራችሁ ነገር ካልሆነ አብሶ ኤፍሬም ትላንት የሄደበት ነገር አይቼዋለሁ። የዩኤኖና ከሚባለው ጋር ነገር ማቀር አለብን እያሉ ነበር። አቀረው መጡ። እሺ እንጂ የትኛው ነው በአንዴ ካልመጣ አብርሽ? እውነቱን እኮ ነው። ፈጣሪ ናቸው ወይ የሚወስኑት? በዚሁ ካልመጣ ግድፍ ነው የሚያደርጉት። ለምን ይሄ ልጅ ጤናማ ለመሆኑን ካወቁ ራሱ ጊዜ ልትጠይ ገባሙ። የምር ሌላ ሰዎች ከሆኑ የምር ጉዳይ ከሆነ አይደለም ብላችኋል። የምትፈልጉትን ቦታ ወሰዱት። እንትን ደግሞ እኛን አንድ ተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው ደህና እየሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። እሺ ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁም አንደበት እየሰማሁ አይደለም። አብርሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አምጥቼ ደግሞ መልሼ አብርሃም አሳማኝም አይደለም እያሉት ያለው ነገር እንዴ! ይሄ ልጅ እኮ ከሄደ 2 እና 3 ቀን እንኳን አይደለም እንዴ! ምንድን ነው ይሞክ እንዴ? እና ወደ ጤና ይመለስበት እንጂ ዋና አላማችሁ ዋና ሀሳቡ ምንድን ነው? እሱን ነው የምፈልገው። ገብቶሻል? አሁን እኔ አብርሃምን ከቡታጀራ ድረስ ይዞ ለመምጣት የግዴታ አሳማኝ ምክንያት ያስፈልጋል። ዋናው ሀሳቡ ምን ነው ታውቃለህ ዴቭ? እሱም እዚህ ጋር አምጥተው ምን ነገር እናደርገው አይደለም። ከመጀመሪያም ጀምሮ እየነገርኩህ ነው። እኔም ሆንኩኝ ሩታ ምንም ያቀርነው ምንም ያሰብነው ነገር የለም። ኢቭን እኔ እንደውም እሄዳለሁ ብዬ ከእሷ ጋር ተጣልቼ ብዙ ነገር ፈጥሬ ነበር። ግን ደግሞ እሷ ናት አረጋግታኝ እንደዚህ አይደለም እንደዚህ ያለ ማድረግ ያለብን ነገራቶችን በእንደዚህ መንገድ አለም ማስኬድ ያለብን ብላ እንደውም እሷ ናት መልሳኝ በስነ ስርዓቱ መንገድ እንድንሄድ ያደረገች። ተልታመጣው ነው እነቱን እኮ ነው በቃ እንደዛ ነበር እኮ ያለኝ ነበረው እኮ መልስ አደረገ ነበር። ጎተል ታመጣው በግድ እንደ አሁን እኮ ንግግሩ ይሻላል ብለን ነው። ወደ ጸቡም እኮ ያስፈልግም እኮ ማለት ማንም ለማንም አንሱ አይደለም። ለነገሩ ሰላማዊ በሆነ መልኩ ይፈታ ስለተባለ ነው።
ቆይ ስባኝ የመጀመሪያ ሀሳቤ ነው እየነገርኩት። እሷ ናት ይሄንን ሀሳብ እንድታደረገችኝ። ዛሬ ነው ከሚገርማችሁ ነገር ደግሞ ተደውሎ ይህንን ነገር የተነገራት። ስለዚህ እሷ ምንም የምታውቀው ነገር የለም፣ እኛ ምንም የምናውቀው ነገር የለም። ነገ አብርሃምን ይዛችሁት ነው የተባለው። አብርሃም ሲደወልለት ስልክ እያነሳ ያለም በእሷ በኩል ተደወለ። አብርሃምን አላገኘነውም፣ ስለዚህ ባለቤቱ ስለሆንሽ ነው አንቺ ጋር የደወልነው ብለው እሷን የሚቀጠሏት። ስለዚህ እንተባበርና ዴቭ እኛንም ስማንና ነገ ይምጣ። ስለዚህ ነገ ማድረግ ያለበት ነገር ተደርጎ ወዲያውኑ ይመለሳል። ከዛ ድረስ የሚመጣበት ምን ምክንያት አሳመን? ምክንያት እኮ እየነገርኩ ነው። ምክንያቱ አንተ ምክንያቱ ትላልቅ ሰዎች ሩታ ጋር ደወሉላት፣ ከዛ በኋላ እንዲመጡ እያሉ ነው የሚሉን ነው። ሰርፕራይዝ ደግሞ ነገ ካልሆነ ያመልጧል ነው። ምን ይጠቅመዋል አብርሃም ነው? እስኪ ምን ይጠቅመዋል አብርሃምን? ይሄ ሰርፕራይዙ አሁን ላይ አብርሃምን ምን ይጠቅመዋል? ዋናው ከጤናው ጉዳይ ነው መሆን ያለበት አይደል? ወደ ጤናው መመለስ ነው እንጂ ይሄ ሰርፕራይዝ አሁን ላይ ምን ይጠቅመዋል አብርሃም? ከጤናው ጋር ምን አገናኘው? እስቲ ለአብርሃም ለዚህ ነገር ይጠቅመዋል በለኝ። ለጤናው ምን ይጠቅመዋል ለአብርሃም? ሰርፕራይዝ ምን ያደርግለታል አሁን ላይ? ይሄ ልጅ እኮ ታሞ ነው፣ ልክ አይደለም። ምን እኛ አንሄድ፣ እኔም እንኩኝ ሩታም አንሄድ። በቃ አንተም ሁለታችሁ ሄዳችሁ አብርሃም ይዛችሁት ነው የምንወስደውን ቦታ አብረን ነው የምንሄደው። ሁሉም ነገር ታያላችሁ፣ የሚደረገው ነገር ከዛ ትመልሱታላችሁ። እኔ አሁን ምን አለ መሰላችሁ፣ የእውነት የመረኝ ነው የምነግራችሁ። ከሁለታችሁም ሩታ እስከዛሬ ድረስ ከአንቺ በመጥፎ መንገድ ተገናኝተን አናውቅም። ይህን አንቺ ሌላ ውስጥ ገብተን አናውቅም ከኤፍሬምም ጋር ቢሆን። አሁን ግን ይሄ የምትሉት ነገር እኔ ከቡታጀራ ድረስ እንግዲህ ይዤው መጥቼ ነጊ ወይ ይሄ ጭራሽ እሱን አብርሃምን የማይጠቅመው ነገር ሆኖ ባገኝ ግን የእውነት ከእናንተ ጋር እንደምጣላ ነው በግልጽ የምነግርሽ። አብርሃምን ራሴ ይዤው እመጣለሁ፣ ራሴ መልሼ ይዤው እሄዳለሁ። እዚህ ቤትም ሲጀመር አይመጣም። በደንብ ስሚ ሩታ፣ ይሄ መጨረሻ ቃል ነው። እዚህ ቤትም አይመጣም፣ በምንም አታገኙትም። እንግዲህ የተቀጣጠርሽው ቦታ አብሮ ሲመጣ ከዛ በኋላ ታገኘዋለሽ። የምታደርጉት ነው ያደርጋችሁ። ግራ ያጋባኛል እኮ በቃ አንዳንዴ ይሄ ልጅ ራሱ ዶይት ራሱ ዝግብግብ ምን ነው የሚያደርገኝ? ምን ያደርጋል? እነዚህ ሰዎች እኮ ቆይ አንተ ጤናማ ነው ስትል ኤፍሬም አይደለም እያለ የነበረ ልጅ ነው። ስለዚህ እንደማን ብላ አይደለም ብላ ሳምነው ወስደሃል። ስለዚህ መቼም እነዚህ ሰዎች አሁንም እኮ እያወሩ ያሉት እኮ ጤናማ ነው አብርሽ እኮ እያሉ ነው። ጉዳያቸው ከጤናው ጋር በተያያዘ አይደለም። ትላልቅ ሰዎች የሚባሉት ወይ ፕሮግራም ምናምን ነው። ምን ነው ለምንድነው የምታመጣላቸው? ምን ጠብቀ እንዴ? ታቀዱ አሉ ፍላና እንዴ? ታቃችሁ የለ እንዴ? ታቀው የለ እንዴ? አብሱ ምናምን በደረሰኝ ተራጠለ ታሰበ ነገር አለ። በቃ ህይወቱ አደጋ ላይ ነው አብርሃም። ይሄ ቪዲዮ የሚደርስ ከሆነ በደንብ አዳምጠኝ። ምንም አይሆንም። እዚህ መቶ ምንም አያደርግም። ለሱ ምንም ጥሩ ነገር የለውም። ምንም ነገር ደግሞ አሁን ላይ ከጤናው የበለጠ ምንም ነገር ጥሩ ነገር የለውም። መጀመሪያም ተረጋግተው ያወሩ ገባህ አይደለ? ዲሰንት ሆኖ ሲያወሩ መጀመሪያም ጠርጥሬያለሁ። ገባህ አይደለ? አንተን ሀሳብን ለማስቀየር ነው እዚህ ጋር እያደረጉ ያሉት ነገር በሙሉ። ገባህ አይደለ? ነገ ልጁ ደህና እየሆነና ወደ ጤናው እየተመለሰ ያለ ልጅ አምጥተህ ሰጥታቸው ከነሱ ጋር አገናኝተህ ድጋሚ ልጁን ወደ ኋላ ነው የምትመልሰው። ይሄ ልጅ ያለ አትሰማም እንዴ? ነው እያደረጋችሁ ያላችሁት ነገር። ጣት አብሮ መሄድ ይችላል። አብሮ ስለመጣ ምን ይሆናል? ዋናው ነገር ከእናንተ ጋር እንዳይገናኝ ነው አይደል? ፖይንቱ ልጁ ደህና እስኪሆን ድረስ እናንተ ማግኘት የለበትም። ምን አለ መሰለኝ አሁን አይደለም ምን እያሉ መሰለኝ። ልክ ነህ እኮ ያንተን ስጋ ማለት ሳልረዳ ቀርቼ አይደለም። ልክ ነህ። ስጋቴ ነው ለእኔም። ምናልባት አብርሃም በአሁን ላይ ፈጣሪ ይመስገን ከትናንትና እየተሻሻለ ጥሩ ደረጃ ላይ እየመለስከው ነው። ዴቪ ለእኔ አከብርሃለሁ፣ ግን አሁን ነገሩን እያደረግህ ያለው ከእነሱ ጋር ተስማምተህ ድጋሚ ወደኋላ ልጁ በቃ ወደ ኋላ መመለስ ነው የሚሆነው። ሲቀጥል ደግሞ አሁንም ለጤናው ምንም አጥጋቢ ነገር ያደረጋችሁ አይደለም። ቤተሰብ ጋር ተባለ ቤተሰብ ጋር አልወሰዳችሁም። ሃይማኖት አልወሰዳችሁም። ምንድነው ጤናማ የሚሆነው? እንዴት ነው? ይሄ ልጅ እኮ ስትረስ አይደለም ብላችኋል። አንተም ቡዜ ስትረስ አይደለም፣ ይሄ ነገር ስትረስ አይደለም ድግምት ነው ያላችሁ ነው ያላችሁት አይደለ? አንዴ ሀብሉም ነው ተብሎ የተወለቀ ነበር። ድግምት መሆኑን ካመናችሁ ምን አደረጋችሁ ነው እናንተ ራሱ።
ስለዚህ ለውጥ የሚመጣው እንዴት ነው? ከነሱ ስለራቀ ብቻ ለውጥ ሊመጣ አይችልም። ይሄን አምነት ተቀበል። ከነሱ ስለራቀ ብቻ ለውጥ ሊመጣ አይችልም። ፕላስ ደግሞ ጭራሽ ደግሞ ሰግል ሳመጣው ነው። ምንድነው አንተ ራሱ ልክ ነው ወይ ነው ዳዊት? ምን ነው ስጋቱን ተረድቻለሁ፣ ግን ምን እንደሚጠቅመው አሁን ለምን ይጠቅመዋል? ሰርፕራይዝ እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርጋለን? አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረው ነገር ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበል ነገር የለውም። አንድ ነገር ታዳምጠኛለህ። እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴ ማሰጥ እዛ ከታንቶ ላይ ተለቆ ቢለው ነው እንግዲህ አብርሽ ሄደው ዛሬ ነገር ሊመለስ ነው። ሁለት ቀን ሶስት ቀን እንኳን አልሞላም። እንዴት ነው ታዲያ ሊሻል የሚችለው? እንዴት ነው ለውጥ ሊመጣ የሚችለው? ጉዞ ከሆነ እኮ ህይወቱ ራሱ አንድ ነገር ምን ላይ ሆኖ አራት ቀን አምስት ቀን እዛው መጣች ተመለሰ ድንዝዝ እንዳለ ነው። አሁን ደግሞ ወደ ቡታጅራ ሄደ ይኸው ተመለሰ። ከዛም በኋላ ደግሞ ጤንነትም ደግሞ ጠብቃላችሁ። ጤና እንዲሆንም ደግሞ እንፈልጋለን እያላችሁ ታወራላችሁ። እንዴ እኔ ብያችኋለሁ ከዚህ በፊትም እኮ አይፈልጉም ጤናማ እንዲሆን ሁሉም። ይሄ ልጅ ምንም የለውም እንዴ? ምንድነው ቤተሰባቸው አይደለም እንዴ? አንተ ራሱ እዚህ መገኘት ራሱ ልክ አይደለም። ሲመጡ ከቡታጅራ ራሱ አዲስ አበባ መገኘት እኮ ልክ አልነበረም እኮ። እንደወንድም ዳዊት ራሱ እዛው ከሱ ጋር ነበር እንደ መሆን የነበረበት። መቼ አገናኛችሁ ከአባትየው ጋር? እንደሄዳችሁ አውቀናል። ይዛችሁ ተመልሳችሁ ነው ፈርታችሁ። እኔ ማማን እንደሆነ እኮ ግራ እየገባኝ እኮ ነው ያለው እኮ የዚህ መታመም ጉዳይ ላይ። እስቲ እኔ በቃ እናንተ ጥሩ ሰው እንለይ። እስቲ ቤተሰቡ ጋር ጋሽዬና እናትየው ጋር አድርሳችሁ እንለያችሁ። የምር የሚያስብለትን እንጂማ ለሚዲያም እየመሰለኝ እኮ ነው። እነሱ ላለም ብላችሁ ቡታጅራ እንደገባችሁ አውቀን ነበር። ድጋሚ ተመልሳችሁ ነው የሚያለው። ምንድን ነው እየተፈጠረ ያለው? ምን ስለ ለማድረግ እየፈለጋችሁ ያላችሁት? ጭራሽ ደግሞ ተስማማ። እሺ ግን እኔ ነግሬሻለሁ ይመጣል። ከዛ በኋላ ያለውን ነገር ነገ የምናየው ይሆናል። ግን ሁለታችሁንም በድጋሚ ነው የምነግራችሁ። ልክ ባይሆን ግን የእውነት እንጣላለን። አይደለም ልክ ላይሆን እርግጠኛ ነኝ ደስተኛ ነው የሚሆነው። አይደለም እሱ አብርሽ ብቻ አይደለም አንተም ተደስተህ ነው እኮ ምን ይሆናል እንዳየው ነው አይደለም ይዤው የምመጣው። በቃ ሰላም ነው። እኔ ቆይ ተመልካቾች ክላሽ አያደርግም አይጋጭም። እዚህ ጋር ምን እያሉ ነው? ጉዳዩን ትላልቅ ሰዎች ናቸው። ምን እንደሆነ እንኳን አናውቅም። ብቻ ግን አብርሽን ይዛችሁ ስንብቷ ብለናል። ለምን እንደሆነ እንኳን አያውቁ። ለምን እንደሆነ እንኳን ሳያውቁ ይሄ ልጅ ታሙ ወይም እዛ ከቡታጅራ ካልመጣ ብለው ጎሮ ይቆም። አሁን ደግሞ እዚህ ጋር ደግሞ በጣም ነው ደስተኛ የሚሆነው እሱ አይደለም። አንተ ራሱ ደስተኛ ትሆናለህ። ጉዳዩን እናውቃለን ነው አይደል? ምንድነው ሁለተኛ ተወር የሚወራው? እዛ ጋር ምንድነው አናውቅም ጉዳዩን። እዚህ ጋር ደግሞ እሱ ብቻ አይደለም አንተም ደስተኛ ነው የምትሆንበት። ጠብቀን ይሄን አምኑ እንኳን ማገናዘብ ሳይችል ነው ይዞት የሚመጣው ልጅ። እያወሩት ያለው ራሱ ሁለተኛ ተወሬ ነው። ሲጀመር እኛ ዳንኤል መጣት አልነበረብንም። ኖርማል ነው በቃ። እንግዲህ ቤተሰቦች ሁላችንም ነገ ምና ይሆናል። እኛም እንግዲህ ምንም የምናውቀው ነገር የለም። በሩታ በኩል ነው አብርሃም ሲደውለት አላነሳም ሲላቸው በሩታ በኩል ተደውሎ ነው ይሄ ነገር የተነገረን። ደስተኛ እንደሚሆን ተስፋ እናደርጋለን። የነገ ሰው ይበለን። እንወዳቸዋለን። ትላንት ጣልቶ የነበሩ ሰዎች ዛሬ አጠገብ የተሳሳቁ ምናምን ግራ የተጋቡበት እኮ ነው ያለን እኮ። እኛ ማንን ምንም ማመን እንዳለብን ራሱ በጣም ያወዛገቡን ያሉት ጎበዝ ናቸው።
አሁን እዚህ ጋር ራሱ ሁለተኛ ወር እያወሩብን ራሱ ነው ጉዳዩን እናቆም ይሉታል። ሁለተኛ ደግሞ አንተ ደስተኛ ትሆናለህ ምናምን ነገር እስኪ ነገር እስከነው ጓጉተናል። ይሄ አብሪክ ወጥመር ላይ ነው፣ የአብሪክ ህይወት አደጋ ላይ ነው። ወንድሞቹ እናንተ ንሻለ የምትሉ ሰዎች የሚሆን ነገር አታርጉ። ትላንት ኤፍሬም እንዴት እንደነበረ አይታችሁታል እንዴ? ዛሬ እንደዚህ ፈገግ ብሎ ሲመጣው ነገር እንዳሰበ ለምን ነው የማትረዱት? የዚህን አጅል ናችሁ እንዴ? እንዳያጠገባላችሁ ምን ሆናችሁ ነው? ሚዲያም ታያላችሁ እንዴ? ኤፍሬም እንዴት የነበረ ሰው እንደሆነ አይታችሁታል። ሰው እንደዚህ ለስለስ ምናምን ብሎ ምናምን ሲመጣለ ለምን እንዴት የሚወጋን ነገር ፈገግ ብሎ የሚቀብረን ሰው እንዴት አትለይም? እንግዲህ ተመልካቾቻችን እንግዲህ ያው ለዛሬ የነበረን ፕሮግራም እዚህ ጋር ላብቃውና ያው እስቲ አንዳንድ እየደረሰኝ ነገር አለ እንግዲህ ያው እነ ኤፍሬም ያሰቡት ነገር አለ ምናምን ተብሎ የተረጋገጠ ነገር አይደለ። ሞርግን በደንብ ካረጋገጥኩት ነው የምችለው ነው ያለ ሞክርና አብሪሽ ወደ አደጋ ውስጥ እየገባ አይነት ስሜት ነው እየተሰማን ያለውና እንዳይገባ ለማድረግ እንሞክራለን። እስቲ ካልሆነም ደግሞ ብቻ የሚደረገው ነገር በሙሉ ስልካቸውም የሚሆን ከሆነ እነሱ እየሰሩ አይደለም የሚሰሩም ደግሞ እያነሱ አይደለምና በምንችለው አቅም እንሞክራለን። ያው ዘመን ለሰዎች አሉ ብቻ ያስጠጓቸው አይደለም ብቻ ብዙ ውስብስብ የሆነ ነገር አለውና በምንችለው አቅም አብሪሽ እንግዲህ ያው እናውቀዋለንና ወደ አደጋ እንዳይገባ ምንችለው ያን እንሞክራለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለዛሬ የነበረን ፕሮግራም እዚህ ጋር እናብቃው። ባይ ባይ ቻው።